ሃይ ጋይሶች እንዴት ናችሁ? በዛሬው ቪዲዮአችን 7 የካፕከት ቱሎችን እናያለን። እነዚህ ቱሎችን ካወቃችሁ በጣም ለእናንተ ካፕከት ይቀላችኋል። በዝርዝር ዲቴል ጠቀሜታቸውን እናያለን። የዛሬው ቪዲዮ ላይክ በማድረግ ጀምሩት። በመሃሉ የካርድ ጊፍት አለ። የመጀመሪያውን የካርድ ጊፍት የቀደመ ሰው መውሰድ ይችላል። ሁለተኛውን ግን የመጨረሻውን ቁጥር በራሳችሁ ነው የምትሞሉት። ወደ ዛሬው ቪዲዮ በቅድሚያ ወደ ካፕከት አፕ እንገባለን። ከዛ ቀጥለን ኒው ፕሮጀክት አድ እናደርግበታለን። እዚች ጋር አንድ የፊልም ትሬለር ወይም መግቢያ ያስገብቻለሁ። ከዛ ፕሮጀክታችንን አድ ካደረግን በኋላ በቅድሚያ ፕሮጀክቱን ኤዲት ከማድረጋችን በፊት ኢንዲንጓን እናጠፋለን። ኢንዲንጓ ማለት የመጨረሻ ላይ ያለችው እቺ ካፕከት ብትሏን ነክተናት ድሌት እናደርጋታለን ማለት ነው። በመቀጠል ኤዲት የሚለውን እንነካለን። ከዛ እዚች ጋር እንደምትመለከቱት ዛሬ የምናያቸው ቶሎች ሁሉም እዚች ጋር አሉ። እነዚህ ዋና ቶሎችን በዛሬው ቪዲዮአችን እናያለን። ግን ቅድሚያ የምናየው ስፕሊት ወይም መቁረጥ ወይም ከት እንዴት ማድረግ እንደምንችል ነው። መጀመሪያ አንድ ቪዲዮ ላይ መቁረጥ የምትፈልጉበትን ቦታ መጀመሪያ ትመርጣላችሁ። ከመረጣችሁ በኋላ ያ የመረጣችሁት ቦታ ላይ ስፕሊት የሚለውን ስትነኩ ይቆርጠዋል ማለት ወይም ይገድበዋል። ስለዚህ ኢፌክት ስታስገቡ እንዲያመቻችሁ አድርጋችሁ ነው መቁረጥ ያለባችሁ። ግን እዚህ ጋር ትንሽ ለምሳሌ መሃሉን ከዚህ ድረስ ማጥፋት ከፈለጋችሁ ለምሳሌ እዚህ ጋር ሁለት ቦታ ነክተናል። አሁን እዚህ ጋር መሃል ላይ አለ ማለት ነው። ሁለት ቦታ ተቆርጦ ይቀራል መሃል ላይ። እሱን ለማጥፋት ቲክ ነው የምናደርገው። ቲክ ካደረግነው በኋላ በቀላሉ እዚች ጋር ዲሌት የሚለውን ቶል በመንካት ማጥፋት እንችላለን ማለት ነው። በመቀጠል ቀጥለን የምናየው ደግሞ እዛ ላይ ሆኖ ቲክ አድርገን ብቻ እንዴት ከት ማድረግ እንደምንችል ነው። እዚች ጋር ለምሳሌ ቆርጠነዋል። የቆረጥነውን ግን ጫን አድርገን ይዘን ከት ማድረግም እንችላለን። አሁን ለምሳሌ ይሄ ነጩ መስመር እስካለበት ማለት ነው። እስከዙ ድረስ ጫን አድርገን ወደዛ ገፋ ስናደርገው ይቆርጣል። አያችሁት? አሁን በዛ በኩል ያለውንም በተመሳሳይ መልኩ እየቆረጥነው እናያለን። እዚህ ጋር ለምሳሌ ነጩ መስመር እስካለበት ድረስ ማለት ነው። አሁን አያችሁት? በቀላሉ ጫን አድርጌ ብቻ በቀላሉ አነሳሁት ማለት ነው። ስለዚህ በቀላሉ እንደዛ ያደረጋችሁ ከት ማድረግ ትችላላችሁ። በመቀጠል ደግሞ እንዴት ነው ከት ያደረግነው በጣም ካነሰ ትንሽ የሆነ እንዴት አድርገን ከት እንደምናደርግ አሳያችኋለሁ። እዚህ ጋር ለምሳሌ ከት አደረግን። ከዛም በኋላ በጣም መሃል ላይ ጠባብ ከሆነ አሁን እዚህ ጋር በጣም አጠባውና እንዴት አድርጌ እንደማድረግ አሳያችኋለሁ። ከዛ እሱ ጋር ቆረጥኩት። በጣም ጠባብ የሆነች ማለት ነው። እሷን በእጃችን ነክተን ቲክ ማድረግ ስለማንችል እንዴት አድርገን ከት እንደምናደርግ አላሳያችሁ ነው። ከዛም በኋላ አሁን ቦታ ከት ሆኗል። አሁን እሱ ነጯን መስመር መሃሉ ላይ እናቆማለን። ያ ከት ያደረግነው በጣም ጠባብ የሆነው ላይ ማለት ነው። ከዛ ኤዲት የሚለውን ስንነካ አያችሁ ቲክ አደረገው ማለት ነው። ስለዚህ በቀላሉ አሁን ድሌት ማድረግ እንችላለን። ስለዚህ መቁረጥ የምትፈልጉት ቦታ በጣም ትንሽ ከሆነ በእንደዚህ አይነት መልኩ ከት ማድረግ ትችላላችሁ። ቀጥለን የምናየው ስፒድ ነው። ስፒድ ማለት ቪዲዮን ፍጥነት ቪዲዮን ማፍጠን እንዲሁም ቀስ ብሎ ስሎ በሆነ መንገድ እንዲሆን ማድረግ ነው። እዚች ጋር ሁለት እንትኖች አሉ። ከርቭ እና ኖርማል አለ። ኖርማሉ ያው ያለ ኢንተርኔት ይሰራላችኋል። ከርቭ ግን ያው የኢንተርኔት አክሰስ ይፈልጋል። በሁለቱም መካከል ያለው ልዩነት ምንድነው? ያው ከርቭ ራሱ አፕሊኬሽኑ ነው እንትኑን ፍጥነቱን በተለያዩ ኢፌክቶች የሚወስነው ማለት ነው። እዚህ ላይ ግን በራሳችሁ እንትን ነው ከት የምታደርጉት። ስለዚህ ዲፍረንሱ ያ ነው እና እዚች ጋር እንደፈለጋችሁት ስፒዱን መጨመርም መቀነስም እንዲሁም ስሎ ማድረግ ትችላላችሁ። እዚች ጋር ኢንተርኔት አክሰስ ይፈልጋል። እዚች ጋር የምትመለከቷቸው ያው ኢፌክቶች አሉ። የነዚህ የስፒድ ኢፌክቶች ናቸው። እዚች ጋር ለምሳሌ እንደ ላይን የሆኑ ኢፌክቶች ናቸውና እዚች ከፍ ዝቅ ሲል ስፒዱ አንዴ ይፈጥናል፣ አንዴ ስሎ ይሆናል። ስለዚህ የኔ ስልክ ትንሽ ስታክ ስለሚያደርግ ነውና በደንብ ያሳየኝና ያው ኢፌክቱ ከፍ እንትኑ ስፒዱ ዝቅ ከፍ እንደሚል ማሳያ ነው እንትኖቹ ማለት ነው ላይኖቹ።
ስለዚህ በዚህ መልኩ ከርቭ የሆኑ እንትኖችን መጠቀም ትችላላችሁ። በጣም ምርጥ ናቸው ለቪዲዮአችሁ። በተለይ ቲክቶክ የሚሰሩ ልጆች ወሳኝነት አለው እንደዚህ አይነት ኢፌክቶችን መጠቀም። ቀጥለን የምናየው ቶል አኒሜትድ ይባላል። አኒሜትድ ምንድነው የሚያደርገው? ቪዲዮአችሁ መግቢያ መጨረሻ ላይ የምትጠቀሟቸውን ኢፌክቶች ነው እዚህ ላይ የምታገኙት። እዚህ ጋር 3 እንትኖች አሉት፣ ኢን አለው፣ አውት፣ ከዛ ኮምቦ አለው። እዚች ጋር ኢን ላይ እንዴት ሆኖ ነው ቪዲዮአችሁ መግባት ያለበት? ለምሳሌ እንደዚህ ቀስ ብሎ ጨለም ብሎ እንዲገባ ስትፈልጉ ይኸው እዚች ጋር ያያችሁት መጀመሪያ ብላክ ሆነ፣ ከዛ በራ ማለት ነው፣ እንደሚበራው ነው ማለት ነው። እዚህ ጋር ሼክ እያደረገ እንዲገባ ከፈለጋችሁ በፈለጋችሁት እንትን ማለት ትችላላችሁ ማለት ነው። ይሄ ከስር ያለው ፖይንት ስፒዱን ነው የሚወስነው ማለት ነው። ስለዚህ ሰማያዊውን ጫና አድርጋችሁ ወደፊት ስታደርጉት ያ ኢፌክቱ የሚገባበትን ፍጥነት ይወስነዋል። በስሎ ቀስ ብሎ እንዲገባ ምናምን ለማድረግ ይወስናል ማለት ነው። እዚች ጋር አውት አለ። አውቱ ለምሳሌ ያኛው የሚገባው ኢፌክት መጨረሻ ላይ እንዴት ሆኖ ማለቅ እንዳለበት ቪዲዮ ቀስ ብሎ እየጨለመ እንዲያልቅ ከፈለጋችሁ ወይም ሼክ እያደረገ ወይም ደግሞ ወደ ጎን እንዲወጣ ከፈለጋችሁ በፈለጋችሁት ኢፌክት ትነካላችሁ ማለት ነው። የመጨረሻው እዚች ጋር እንደምታዩት ኮምቦ ነው። ኮምቦ ማለት መሀል ላይ ቪዲዮ እንዴት ሆኖ መቆየት እንዳለበት ነው። ለምሳሌ ሼክ እያደረገ ከሆነ ለምሳሌ እዚች ጋር እንመልከት እስቲ ኢፌክቶቹን። እዚች ጋር የፈለጋችሁትን አንድ ኢፌክት ትመርጣላችሁ። ከዛም በኋላ ያው ቪዲዮአችሁ እንደ ኢፌክቶቹ አይነት መሀል ላይ የሆነ ይቆያል ማለት ነው። እዚህ ጋር እንደመረጠ አያችሁ ቪዲዮ እንዴት እንደሚሆን መሀል ላይ የሆነ የሚቆይበትን እንትን ይወስነዋል ማለት ነው። እነዚህ ስለ ሶስቱም ኢን አውት እና ኮምቦ በቀላሉ ይሄን ይመስላል። እዚች ጋር ግልጽ ያናችሁ ነገር ኮሜንት ሴክሽን ላይ ጻፉልኝ። ቀጥለን የምናየው ቮካል አይሶሌሽን ነው። ቮካል አይሶሌሽን ያው ድምጹን ባክግራውንድ ሙዚቃውን ከት ማድረግ ወይም ኖርማል ድምጹን ማስቀረት ነው። ስለዚህ እዚች ጋር ኪፕ ቮካል እና ሪሙቭ ቮካል አለ። ሪሙቭ ቮካል ላይ ኖርማል ድምጻችን ለምሳሌ እኔ የማወራውን ድምጽ ለምሳሌ ክላሲካል እና እኔ የማወራው ድምጽ ቢኖር እኔ የማወራውን ድምጽ ክላሲካሉን ብቻ ማስቀረት ከፈለጋችሁ በቀላሉ ይሄንን መጠቀም ትችላላችሁ። ለምሳሌ ይሄንን ቪዲዮ እስቲ ከታርገን ነው እስቲ black and white ना वो भी black and white जमाने की है hey buddy I missed you so much man በመቀጠል የምናየው ቮሉም ነው። እዚች ጋር የቪዲዮን ድምጽ መጨመርም ሆነ መቀነስ ከፈለጋችሁ እንዲሁም ራሳችሁ የምትቀዱትን ድምጽ ከስር ያስገባችሁትን ባክግራውንድ ሙዚቃ ድምጹን መቀነስም መጨመርም ካስፈለገ ቮሉም እንጠቀማለን። በመቀጠል የምናየው ባክግራውንድ ከት ማድረግ። እዚች ጋር ባክግራውንድ ከት እያደረግን እናያለን። ግን ከዛ በፊት አንድ ፕሮጀክት አድ እናድርግና ወይም አንድ ግሪን ስክሪን የሆነ ቪዲዮ አድ አድርገን ባክግራውንዱ እንዴት ከት እንደምናደርግ እናያለን። እዚች ጋር ኦቨርሌይ የሚለው ጋር አንድ ፕሮጀክት አድ እናደርጋለን። አድ ካደረግን በኋላ እዚች ጋር ያደረግነው ፕሮጀክት ላይ ክሮም ካይ የሚለውን እንነካለን። ከዛ ስናንቀሳቀሰው አረንጓዴው ላይ ቲክ ያደርጋል። ከዛ ባክግራውንዱ ከተሆነ ማለት ነው። በዛሬው ቪዲዮ ብዙ እንደተማራችሁ ተስፋ አደርጋለሁ። በዚህ ቪዲዮ ላይ ያላችሁን ጥያቄ ኮሜንት ሴክሽን ላይ ጻፉልኝ። ቅርብ ጊዜ ፉል ኮርሶችን አዘጋጃለሁ። እስከዛ ድረስ ሁላችሁም ባይ ባይ።